ሰላም ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ሎና ሀበሻ ዲዛይኖች ነን። ዛሬ ደግሞ ለተለያዩ ፕሮግራሞች የሚሆኑ የጥልፍና የነዶ ልብሶችን እኛ ጋር እናሳያችኋለን። የዩቲዩብ ቻናሌን ሰብስክራይብ፣ ላይክ ኤንድ ፎሎ በማድረግ ተከታተሉ። አመሰግናለሁ። ዛሬ ደግሞ የተለያዩ ብትን ጨርቆችን በተለያየ ስታይል እንዴት ማሰራት እንደምትችሉና እንዲሁም ደግሞ ከነዋጋቸው እናያለን። መጪው የበዓልና የሰርግ ፕሮግራሞች እንዲሁም የተለያዩ ፕሮግራሞች የሚደረጉበት ስለሆነ እኛ ጋር አዳዲስ የመጡ ዲዛይኖችን ብትን ጨርቆችን እናሳያቸዋለን። ይሄንኛውን የምትመለከቱን ልብስ በጣም ነው የሚያምረው። ለሙሽሪትና እንዲሁም ለሙሽሪት እናት ለአጃቢዎች ቢደረግ በጣም የሚያምር በጣም ቆንጆ የሆነ የከለር አገባብ ያለው ቢጫ በተርኪሽ እና እንዲሁም ደግሞ በፐርፕል ከለር በወርቅ ዘቦ ጭምር ተደርጎ የተዋበ በጣም የሚያምር የዳይመንድ ዲዛይን ይዞ የተሰራ ነው። መሀለኛው ሰፋ ብሎ የራሱ የሆነ ዲዛይን ሲኖረው ታችና እላይ ላይ ያሉት ደግሞ አነስ ያሉ ዲዛይኖች በጣም ቆንጆ ሆኖ ልብሱን ቆንጆ የሚያደርጉት ዲዛይኖች ናቸው። ይሄኛውን ልብስ በፈለጋችሁት ዲዛይን እኛ ጋር በጣም በተሻለ ዋጋ በ35,000 ብር ማግኘት ይችላሉ። ቀጣይ የምትመለከቱት ልብስ ደግሞ በጣም የሚያምር ደመቅና ጎላ ያለ በስፋትም ደረጃ መካከለኛ ጥለት የሚባል ልብስ ነው። ለተለያዩ ፕሮግራሞች እንዲሁም እንዳልኳችሁ ለመጪው ለፋሲካና ለሰርግ ፕሮግራሞች ብታጅቡበት የሚያምር የሚያዘንጥ በጣም ቆንጆ የሆነ የመነን ኳሊቲ እና የሽመኔ ስራ የሆነ የሽመና ልብስ ነው። ይሄንን ልብስ በተለያየ ዲዛይን እናንተ በፈለጋችሁት ከወገብ በላይ የተለያየ ዲዛይን ተደርጎ ተሰርቶ እኛ ጋር በ20,000 ብር ብቻ ማግኘት ይችላሉ። ይሄኛው ደግሞ እንደምትመለከቱት የተለያዩ ከለሮች ነገር ግን እርስ በርስ ደግሞ የማይጣረሱ በጣም ውብ የሆነ ዲዛይን በጣም የሚያምር እንዲሁ ደግሞ በጣም የሚያዘንጥ በተለያየ በፈለጋችሁት ዲዛይን ተሰርቶ እኛ ጋር በ18,000 ብር ብቻ ያገኛሉ። ቀጣዩ የምትመለከቱት ልብስ ደግሞ ይሄኛው በከለሩ በጣም ፈካ ነገር የሚያደርግ ለፀይም ሆነ ለቀይ ሰው የሚያደምቅ በርገንዲ ከለር እና የቀይ በርገንዲ ከለር እና ቢጫ ወርቀ ዘብ የገባበት ነገር ግን ደግሞ በጣም ጥለቱ ሰፊ የሆነ ለሙሽራ እናት ቢደረግ በጣም የሚያምር ልብስ ነው። ነጠላውም እንደምታዩት በጣም ትልቅ ለማጣፋትም የሚሆን ሰፊ ነጠላ ከሚያምር የጥለት ስፋት ጋራ ይዘንላችሁ መተናል። ይህንን ልብስ እናንተ በወደዳችሁት በፈለጋችሁት ዲዛይን እኛ ጋር ቢሰራ በ20,000 ብር ብቻ ማግኘት ትችላላችሁ። እሺ ቀጣዩ ልብስ ደግሞ ለሙሽሪት እናት በጣም የሚያምር ኢቭን የነጠላው ስፋት ራሱ በጣም የሚያምር የተለየ ዲዛይን በጣም በቆንጆ ከለር አገባብ በጣም በቆንጆ መነን ኳሊቲ የተዘጋጀ የሰርግ መልስ ፕሮግራሞች የሚሆን ልብስ ነው። ከለር አገባቡ በጣም ነው የሚያምረው። ቡኒ ከቀይና ከቢጫ እንዲሁም ደግሞ ከሻምፓይን ከለር ጋር በወርቅ ዘብ ተደርጎ የተሸመነ ቆንጆ ሸማኔዎቻችን የተጠበቡበት ስራ ነው። እኛ ጋር በማንኛውም ዲዛይን በፈለጉት ዲዛይን እኛ ጋር ማዘዝ ከፈለጉ በ25,000 ብር ብቻ ያገኛሉ። አሁንም ማሳያችሁ ለሙሽራ እንዲሁም ደግሞ ለሽምግልና የሚሆን ተለቅ ያለ ጥለት ያለው የፈርጥና የጥልፍ ልብስ ነው። እሺ ይሄ የምትመለከቱት ልብስ ለሙሽራ የሰራ ነው ልብስ ሲሆን ሙሽሪት ልክ እንደዚህ ሆኖ የከለር ኮምቢኔሽኑ እንደዚህ እንዲሆን ፈልጋ በራሷ ስታይል ያሰራችው ልብስ ነው። እንደምታዩት በጣም ነው የሚያምረው። ስፋቱ፣ የከለር አገባቡ፣ የፈርጥ አደራረጉ እንዲሁም ደግሞ ለሰርግና ለሽምግልና ለሚሆኑ ፕሮግራሞች በጣም የሚያምርና ድምቅ የሚያደርግ የሀበሻ ልብስ ነው። በዛ ላይ እንደምትመለከቱት ከላይ የፈለጋችሁትን ዲዛይን መጠቀም ትችላላችሁ። በማንኛውም ሰዓት መደረግ የሚችል የሀበሻ ልብስ ነው። ከዛም ውጭ ደግሞ የምትመለከቱት የመነን ኳሊቲ በ3 አይን በጣም ቆንጆ ኳሊቲ የሆነ መነን ተጠቅመን ነው ጥልፉን እንዲሸከመው ተደርጎ የተሰራው።
ኢቭን እዚህ ጋር የምትመለከቱት የራሱ የሆነ ዲዛይን አለው። በጣም የሚያምር የሚያዘንጥ በጣም ፍክት የሚያደርግ ከለሩ ከጸይምም ከቀይም ሰው ጋር የሚሄድ ቆንጆ የሆነ የመልስና የሰርግ ቀሚስ ነው። እኛ ጋር ሉና ሀበሻ ጋር ኦርደር ማድረግ ትችላላችሁ። ከየትኛውም ዓለም ክፍል አገር ውስጥም ሆነ ውጭም ሆናችሁ ብታዙን በዋትሳፕ በቴሌግራም መደወል ትችላላችሁ። እኛ በተሻለ ፍጥነትና ጥራት ሰርተን እናቀርባለን ማለት ነው። ይሄኛው ልብስ እንደዚህ ሆኖ ተጠናቆ አልቆለት ለሙሽሪት 50 ሺህ ብር የተሰራው እኛ ጋር ደውላችሁ ማዘዝ ትችላላችሁ። እሺ ቀጣይ ማሳያችሁ እቺ ልብስ ደግሞ ለቤተሰብ አባላት ለሰርግ ያሰሩት አበሻ ቀሚስ ነው። እንደምታዩት ሲምፕል ግን ስቲል በጣም የሚያምር ከለር አገባቡ ኢቨን የሚያምር በጣም በርገንዲና የፒች ከለር አንድ ላይ ሆኖ ከቆንጆ ዲዛይን ጋር የገባበት ልብስ ነው። ኢቭን ልብሱ ፈርጥ የለውም፣ ነገር ግን ወርቀ ዘቡ ራሱ በጣም መብራት ሲያርፍበት በጣም እንዲያምር አድርጎ አስቦታል። የከለር አመራረጣችን በራሳችን ከለር አገባብን የሰራ ነው። ይሄ የፎቶ ልብስ ነው፣ ነገር ግን ከለሩ ቼንጅ አድርገን ራሳችን የሰራ ነው እና ሙሽሪት ቤተሰቦቿ ይሄንን ማጀቢያ ልብስ ነው ያሰሩት እና ይሄኛውን ሲምፕል ለቤተሰብ አባላት ሲሆን ደግሞ ዲስካውንት ይኖረናል። በብዛት ለምትመጡ ይሄኛውን ልብስ እንደዚህ አልቆለት 27 ሺህ ብር ነው የሰራ ነው። እችኛዋ ልብስ ደግሞ አሁንም የሰራናቸው ከሰርግ እንትን አልወጣንም። ይሄም የማጀቢያ ልብስ ነው፣ የሰርግ ማጀቢያ ልብስ ነው። እንደምታዩት ቀጭን ጥለት ሆኖ ነገር ግን በጥልፍ የተሰራ ልብስ ነው። ኢቭን በጣም ዝም ያለ ከለር ለምትወዱ ሰዎች እችኛዋ በጣም በቃ ሁሌ የማይሰለች ከለር ነው። በዛ ላይ ደግሞ በጣም ከላይም ቅልብጭና ቅልል ያለች ላለባበስ የምትመች ዲዛይን ናት። እቺ ልብስም ልክ እንደዚሁ በግሩፕ የታዘዝነው ልብስ ነው። ይሄኛውን ልብስ ከወደዳችሁት እኛን ኮንታክት አድርጉን። ዋጋዋ 23 ሺህ ብር ብቻ ናት።